ጥግ ፊት ለፊት እስካለው ኮረብታ ስር ድረስ ተዘርግቷል። በጭቃና በዝናብ የዳበረ ወፍራም ወንዝ ወደ ደቡብ ይፈሳል። ለሶስት ቀን ጨፍኖ በነበረው ክረምት ላይ ቀዝቃዛ ፀሐይ ትገለበታለች። ከኤረር አቅጣጫ የሚመጣው ነፋስ ሊሸጡ የተንጠለጠሉ ጭቡቆና ሻሾችን ያውለበልባል። አጎንብሰው የሚነግዱ ወይዛዝርትን ቀሚስ ይገልባል። እዚህ ጉልት መነገድ ከጀመረች 2 ወር አልሞላትም። ራሷ ከወገቧ በታች ያለው ሰውነቷን መሸከም ችሏል። ጀርባዋን ለፀሐዋ ሰጥታ መደቧ ላይ ተቀምጣለች። ከሷ በስተግራ አንድ እርምጃ ያህል ብቻ ርቆ ትላልቅ ዓይን ያላት ግንባሯ ላይ መስቀል የተነቀሰች ወጣት ሴት በረጅም ቀሚስ የተሸፈኑ ጉብታ የሚመስሉ የታጠፉ እግሮቿ ላይ ተደግፋለች። ከሷ በስተቀኝ የደፈረሰ ወንዝ ይፈሳል። ብዙ ከመቀመጧ የተነሳ ያመማት እግሯን ለማዝናናት ስትቆም ትንሽ ስላዞራት ጸዳለ ከዕለታት አንድ ቀን በዚህ በኩል ተንከባልዬ ሳልወድቅ አልቀርም፣ እንደ ጅቦ ሸራ ጫማ አዋሽ እንዳልቀላቀል አለች። ፊት ለፊታቸው ተቀምጦ ጭኑ ላይ ጫማ አስደግፎ ወደሚሰፋው ሰው የሚስቅ ዓይኗን ወርውራ እሱ ምን አረገሽ ተይው አለች። ገበያው መጠናቀቂያ ስለሆነ ብዙም ሰው አይመላለስም። ዓለም ስራ የፈታች ስለመሰላት ወሬ ነገር አውሬ ያሰኛት። ያስጠላኛል። ይሁማ ካስጠላሽ ዝም አትዩ። ጫማ ጠጋኙ የሚያወሩትን አይሰማም። አንዳንዴ ብቻ በእነርሱ አቅጣጫ ቀና ብሎ ሊያያቸው ይሞክርና የፀሐይዋ ጨረር ስለሚከለክለው ወደ ነበረበት ይመለሳል። ፉጨት ጀመረ። አየሽ ጸዳለ ጅቦን አህያ እየመሰለኝ ማፏጨት ጀመረ። ኧረ እባክሽ ተይ፣ ምን አደረገሽ? ያስጠላኛል። ይሁማ ጸዳለ እንደሚያስብ ሁሉ ፊት ለፊቷ ያሉትን የተከመሩ ሽንኩርቶች በጣቶቿ ነካክታ ዓለምን ቀና ብላ አየቻት። ዓለም ጫማ ሰፊውን ትመለከታለች። የምታቆለቁል ፀሐይ ያልሆነውን ሁሉ አቅልተዋለች። አገጩ ላይ ያለች 3 ማዕዘን ቅርጽ ያላት ጢሙ አንገቱ ላይ የጠመጠመው ፎጣ ውስጥ ገብታለች። የስፌቱን ንቅናቄ እየተከተለ አፉ ጠመም፣ ግንባሩ ጨምደድ ይላል። አኝኮ የጣለው የመፋቂያ እንጨት ስብርባሪዎች ከንፈሮቹ ላይ ተለጥፈዋል። ሰፊ ግንባሩ ላይ ረጃጅም የጭንቅ መስመሮች ይታያሉ። አናቱ ተላይቷል። ትልቅ እንዳለው ዓለም ደነገጠች። እዩ አያስቅም አለች በፍጥነት የማያምር ሳቅ በጥርሶቿ እየሞከረች። ዓለም ወይ አንድ ነገር ልንገርሽ። ምን? ጸዳለ አጎንብሳ ትንሽ ደግማ አሰበች። መመለስ እንደማትችል ተረድታ በፍርሃት እጆቿ ተንቀጠቀጡ። አንቺና ጫማ ሰፊው አሰፋ ወዳጆች ናችሁ እየተባለ ይወራል። ሰምቼዋለሁ እባክሽ። ጸዳለ ያፈረች መሰለች ራሷን ከፍረቷ ለማውጣት። እውነታቸውን ነው ማለት ነው? ታምኛለሽ? በእናትሽ እኔ አንድ ጊዜ ጫማ ሰፊውን ባይኗ ጥግ፣ አንድ ጊዜ ጓደኛዋን አይታ እኔ እንጃ እንዴት እንደምጠላው እያወቅሽ ሰላም ሰጥቷለሁ መስለሽ? አየሽ አንቺን እንግዳ አድርገውሽ ነው ያወሩልሽ። ማን እንደነገረኝ ታውቂያለሽ? ተይው አትንገሪ አለቻት ውሸቷን። ባይኗ ግን እየተለማመጠች አንቺን አሉ ነገረች። አውቃታለሁ፣ በጣም አውቃታለሁ። እኔ ስለቀናኝ ትቀናብኛለች። እሷ ታውቂያለሽ ከልጅነታችን ጊዜ ጀምሮ ጠላቴ ናት። ገና ጭካስና ቦቃ ጀምሮ። በልጅነታችሁ ትተዋወቁ ነበር? ይህ እንግዲህ ነገረኛነቷ ነው። ይሄን ውሸት ከምትነግርሽ የልጅነታችንን ጊዜ አትነግርሽ? የሚያጋጥመኝ ሰው ሁሉ ስለኔ ደጋ ያወጣ። አይ እኔ አልሰማሁም።
ስላንቺ ሲያወሩ ነው የደረስኩት። በልጅነቷም ትቀናብኝ ነበር። ይኸው ሲያፈጥ የጫማ ሰፊ ወንዶች አሁንስ አስጠሉኝ። እንዴት ትቀናብሽ ነበር? በጣም ቆንጆ ልጅ ነበርኩ። ሰው የሚለውን ነው የምነግርሽ። መንደር ውስጥ ካሉት ልጃገረዶች አንድ ጎረቤታችን ስሜ ዓለም ነው አይደለም፣ ግን እሱ ንግስት ናት ይል ሲጠራኝ ታዲያ ንግስቴ እያለ ነበር። የጭማ ግማሽ እስኪጋለጥ ድረስ ቀሚሷን ሰብስባ ፊቷን ወደ ጸዳል አዞረች። ንግስት ይለኝ የነበረው ለምን እንደሆነ ታውቂያለሽ? ስናገር ድምጼ ለስላሳ ሆኖ በደንብ አይሰማም ነበር። እንዲህ የሚናገሩ ንግስቶች ናቸው ይላል። ስራመድ ደግሞ ረጅም ቀሚስ ስለነበረኝ እግሬ አይታይም ነበር እና ፍዝዝ ምን ነው እነሱ እንዲህ የሚጓዙ ንግስቶች ናቸው ይል ነበር። ጸጉሬ ደግሞ ጥቁርና ረጅም ነበርና አንድ ጊዜ አንድ ደብተራ አልኩኝ ቄስ ናቸው፣ ይቺ ስታድግ ንግስት ሳባን ትመስላለች ይል ነበር እና እሷን ታሪክ ይነግሩኝ ነበር። እስከዚህ ቆንጆ ነበርሽ ማለት ነው? አትጠይቂያትም እቺ ኖረኛ። ቁንጅና የለኔ ደግ ነገር ስለማይሆንልኝ አታወራው። ምን አለ በሞትኩት የኔ ጫማ ሰፊ እንደሚያፈጥብኝ። ከሷ ጋር በልጅነታችን የማንጫወተው አልነበር። ባልና ሚስት ስንጫወት ትንሽ ወንዶች ለኔ ባለ መሆን ሲሻሙ፣ እሷ ዛሬም ባል የላት። በልጅነቷም ባልና ሚስት ትጫወት ባል የላት። ብቻ ስለምወዳት ሚዜ ያደርጋት ነበር። የቀልድ መኝታ ከህፃናት ወንዶች ጋር ስንተኛ 3-4 ሆኖ እኔ ላይ ይረባረቡ ነበር። እሷ ብቻዋን ቁጭ ብላ ታለቅሳለች፣ እስከ ማታ ታለቅሳለች። ምንሽ ሲሏት መቱኝ ትላቸዋለች። ተንኮለኛ ናት። ያኔ እጠይቃታለሁ፣ ሙች ተንኮለኛ ናት ማለት ነው? በደንብ ጠይቂልኝ። አፈርሶ ዘፈን ሲዘፈን ሰርግ ጨዋታ ሲሆን እኔ ባልወለድ የምትፈለግ ይመስለኛል። ስታቀነቅን ተቀባይም አታውቅም። እኔ ከገባው ግን ጀብለቅልቁ ነው ማለት ነው። እሷ ከባሌ ያጣላችኝም እሷ ሳትሆን አትቀርም። የት ነው ባልሽ አሁን? ሀገር ቤት ያደኩበት መንደር ከአራት ልጆቹ ጋር ግን አንዳንድ ፍሬዎች ከኔ ይሻላል ታድሏል። እዚያ አፈላበት ይኖራል። ወንዶች ግን አታላዮች ናቸው። ሚስቱን አታለላት። እኔ እዚያ ሄድኩ ጊዜ እናቴን ለመጠየቅ ተኛ። ይሻልሽው? ወይኔ ታዲያስ ከአዲስ አበባ ቄንጠኞች ይሻላል። ግን እንደዚህ ጫማ ሰፊ አስቀያሚ ነው። በጣም የሚሻክሩ እጆች አሉት። አፉ ደግሞ ሸታ። አብረን የነበርን ጊዜ አልሳምኩት። ቀለኛ ነሽ እባክሽ። አዲስ አበባ ከመጣሽ በኋላስ? ዓለም ከተጎለተችበት ተነስታ እግሯን አፍታታች። ከቁርጭምጭሚቷ ዝቅ ብሎ ቀጭን ረጅም ጠባሳ አለ። ያስነክሳታል። እግሯን ስታይ ራሷን ጠላለች። ብዙ ደግሞ አስቀምጣትም። ጊዜ የጠበቀች ብድግ ብላ እንደ ውሻ ራሷን ማራገፍ አለባት። የመንደር ማቲዎች ሽንክሊንኪ ይሏታል። አዲስ አበባ ከአክስቴ ጋር ነበርኩ። የከፈለችን ግርና ገለገልኳት። በጣም ክፉ ነች። ከባለቤቷ ጋር አንድ ቀን ያዘች። 5 ዓመት ከእርሷ ጋር ተቀምጬ አባረረች። ቤቷ ውስጥ እንደ ንግስት ናት። ስባረር ባሏ ትንሽ ገንዘብ ሰጠኝ። ይችን ጉሊት ቆረቆርኩ። ያክስትሽስ ባል ይጠይቀሻል? ለምን ይጠይቀኛል? ምን ሆነ መሰለሽ? አክስቴና አክስቴ ባል ደህና ቤት አላቸው። ጥሩ ኑሮ ይኖራሉ። እሱ የመንግስት ሰራተኛ ነው። ከዚህም በላይ ጥሩ ደሞዝ ያገኛል። ከዚያም በላይ የራሳቸው ታክሲ አለቻቸው። በጣም የሚያምር የታክሲ ሾፌር ቀጥሮ ያሰራሉ። የአይኑ ነገር፣ የአፍንጫው ነገር ከዚህ ጀምሮ ይወረደ። የጥርሱ ንጣት። አንድ ማታ የቤቱ ሰው ሁሉ እንደተኛ ታክሲ ነጂው አረፍዶ ይመጣል። ሞቅ ብሎታል። እራቱን ልሰጠው ሲሄድ ወደ ታክሲ ጎትቶ ወሰደኝ። ለሽንቱ ያክስቴ ባል ሶጣ መሰለሽ? እኔ እግዚአብሔር እንደፈጠረኝ። በነጋታው ሚስቱ ሳትኖር ጠርቶኝ
ከዚህ ልክስክስ ጋር ተኛለሽ? ቢያምሽስ በያውን ታከሚ ብሎ ገንዘብ ሰጠኝ። አንድ 25 ብር ሰጠኝ። ቆንጆ ውስጥ ልብስ ገዛውበት። በዚያው ሳምንት ውስጥ ከሚስቱ በልጦ አልተቆጣኝ መሰለሽ አባረረኝ። መጥፎ ማስይዘሽው እንደሆነስ ተይውማ እባክሽ። ድሮ ከሰራው ኃጢአት ለመንጻት ሴሰኛ አልነበርኩም ለማለት መሆን አለበት መቼም። ያሳዝናል ግን እባክሽ እንኳን ወጣሁ። ዘመድም ቢሆን የሰው ቤት የሰው ነው። እኔም ልጅ ዘፈን እችላለሁ አላልሽም? ምን አሁን መሰለሽ ብዙም ረስቼዋለሁ። ሳታገቢ በፊት አውቅሽ ኖሮ ሰርግሽን ጸዳለሙች ሌላ አረግልሽ ነበር። እስካሁን ዝፈኝልኝ። ውይ ጉልት ማል ዘፈነች ታሰኝ። ደግሞ ከዚህ ጫማ ጠራሽ ጋር ተፋቅራለች ብሎ ካወሩ ለፊቷ ስሯ ሱና አስቀምጣ ጸጉሩን እያሻሸች ዘፈነችለት ታሰኝ። ካልሆነ ታዲያ አውሯ ምን አስፈራሽ? ደግሞ ጊዜው ደስ ይላል። ለሀገሬ ያለው ቢሆን ኖሮ ወንዙ ሁሉ ዘፈን ነበር። ይሄ አዲስ አበባ ነው ቢሆን ምን የመሳቅ ያሉ ነው። ይሄን ጫማ ቀጥቃጭ እንዴት እንደሚያፈጥብኝ አይኖቹ ራሳቸው እንደምስማር ናቸው። ተይው እባክሽ፣ እያሰበ ነው እንደምታዩ እያወቅሽ ተይው። እባክሽ ዝፈኝልኝ። መቼ እንደመጣው ታውቂያለሽ? አዲስ አበባ ከ3 ወር በፊት። አልመለስም። መመለስ አይመስለኝም ወደዚያ። ድንቾቿን ነካካቻቸው። የጥንት ሕይወቷ ድንቾች መሃል እንደጠፋ ሁሉ በሚቅለበለቡ አይኖቿ እያየች አስማት ብችል አለቻት ለጸዳለ። ካቀረቀረችበት ቀና ብላ አይኖቿ ውስጦቻቸው መብራት እንደተለኮሰባቸው ሁሉ ቦግ ብለው ምን ያደርግልሻል? ኃጢአት ነው። ስንቱ ቄስ አስማት ሊማር አይኑ ያጠፋ የለም። ኃጢአት ከሆነም ከንስሐ አባቴ ጋር ሲኦል እንገባታለን። ንግግሯን በሳቅ አቋርጣ ሳቋ ቶሎ ቆመ። ለጫማ ሰፊቱ መለከተችና በፍጥነት አቀረቀረች። ፀሐይ ከተራሮች ጀርባ ገብታለች። የምሽቱ ቀለም ቡላ መስሏል። ምን ታረጊ ነበር አስማት ብትጪ? እነዚህ የተረደርኳቸው ሽንኩርቶች ላይ እደግብባቸው ነበር። ከዚያ በኋላ ብዙ ሀብታም ባሎች ሆናሉ። ሀብታም ብቻ ሳይሆን ደግ ብቻ ሳይሆን ቆንጆ ብቻ ሳይሆን ጤናማ። እንደዚህ ያለ ሰው ይኖራል? ማከሽ አታስቂኝ። ይልቁን የሚረባውን ነገር ዝፈኝልኝ። ማንም አይሰማንም። ዝቅ አርጊ ድምጽሽን። አረ እንደውም ሰው ሁሉ ገበያውን ነቅሏል። ምን ያህል ሸጥሽ? ለዛሬ ይበቃል። ለነገስ? ነገ ያውቃል። አታስቂኝ እባክሽ። ቃላት ገቢልኝ። ለምን? እንድዘፍኝልኝ። እገባልሻለሁ። ደስ ያለኝ ቀን? አዎ ዛሬ ዘፈኝልኝ። ሁሉ ነገር የድሮ መንደር ይመስላል። እንባምባ ይለኛል። አንገቷን ሰበር አድርጋ ፊቷን ወደ ጸዳላ ዞረች። ጉሮሮዋን አጸዳርታ በረጅሙ ወደ ውስጥ ነፈሰች። ትንሽ ዜማ ሞከረች፣ አልወጣላትም። እንደገና ሞከረች፣ አልወጣላትም። አይ ጸዳላ እምቢ አለኝ። በይ እባክሽ እየመሸ ነው ደግሞ። ግጥሙን ብቻ ብልልሽስ ከሚቀር ይሻላል ብላ ፊቷን ካለማዙራ ወደ ሩቅ እንደሚያይ አይኗን አሸጋግራ ወረወረች። ግጥሙን ተምታታብኝ ጸዳለ። ባስበው አልመጣልኝ። አካባቢውን ብለውስ እንዳሰኝሽ። እሺ ጸዳለ፣ መጥፎ ነገር አስታወሽ። በዝምታ ትንሽ ቆይታ መናገር ጀመረች። ወንዞች ባዶ ናቸው። ግንቦት አይደለም ወይ? አዎ ወንዞች ባዶ ናቸው። ግንቦት አይደለም ወይ? ሰኔ ሲገባ ግን ይንደቀደቃሉ። ላጣ አይደለም ወይ? የሰው ልጅ ይቅርና ወንዞች አይችሉኝም
በርሬ እመጣለሁ በተራሮች ላይ አንተ አታመልጠኝም። አየሹ ምኑን? ጅቦ ሲጠቅሰኝ። እባክሽ ተይው፣ ያላየሁትም ጠለዋለሁ። የሚታይም አይደለም። ሲስቅ አይተሽው ታውቂያለሽ? አይስቅም። በቂ ጥርሶች የሉትም። ሲያሳዝን ሸጦት ይሆናል። ጠላ ይወዳል ለጠላ፣ ወይም ምስማር አጥሮት ጫማ ሰርቶባቸው ይሆናል። የእጆቹን ደም ስሬልኝማ አንዳንድ ጊዜ ለጫማ መስሪያ ሳይጠቀምባቸውም አይቀርም። ጥፍሮቹ እንደ መርፌ ናቸው። የሴት ገላ እንደ ሸራ ጫማ የሚቀድ ነው የሚመስለኝ። ምን አለ በሞትኩት። ምንም ብታዩ ከሚያወሩብሽ አደኝም። ኧረ እባክሽ አለመሸ፣ ዕቃችንን ሰብስብ። የአባወራዬን ግልምጫ አልችለውም። ከተቀመጠችበት ልብሷን እያራገፈች ተነሳች። ወሬኞች ብዙ ይላሉ። ስራቸው ማውራት ነው። አየሽ፣ የሚያወሩት ደግሞ ሲቀኑ ነው። አየሽ፣ ሲቀኑብሽ ያወራሉ። ገና ባንቺ አልቀኑብሽ። በልጅነትሽ እንኳን ሳይቀኑ አይቀሩ። ፊቴን አይወዱት። ቆንጆ ነው። እነሱ አሮጊቶች ናቸው። እዚህ እንድቀመጥ አይወዱም። አየሽ፣ ጭኗን እስከ ግማሽ ድረስ አጋልጣ ተቀመጠች። ለምን እንደሆነ ታውቂያለሽ? በስራዬ ይቀናሉ። ምክንያቱም እየሰፋ ነው። አየሽልኝ፣ ያለፈው ወር 10 መደብ ያህል ነበሩ። የምሸጣቸው ዕቃዎች ዛሬ 30 ሆነዋል። እነሱ ሲሸጡ ክፉ ናቸው፣ እኔ ደግ ነኝ። እኔ ላይ ከሚያወሩ ደግ አይሆን። ከተቀመጠችበት ተነስታ ዕቃዋን ማዘጋጀት ጀመረች። እያነከሰች በመደቧ ላይ ትንሽ ከተመላለሰች በኋላ ወደ ጫማ ሰፊው አቅጣጫ ተመለከተች። ዕቃውን መሰብሰብ ጀምሯል። ደግ ስለሆንኩ ሰዎች ወደ እኔ ይመጣሉ። ወይኔ ሳዋራሽ አስመሸውብሽ። ሕፃናት አሉሽ አንቺ፣ እንደኔ አይደለሽም። ደግሞ የሚያለቅሱ ሕፃናት። እኔ ታውቂያለሽ፣ ከሕፃናት ጋር መኖር አልችልም። ቢኖሩኝ እነሱን ገድዬ ከዚያ ካልኩ ሾፌር ጋር ብዘል ለምን ጫማ ሰፊው አይሆንም? ጸዳለ አጎንብሳ ከምታስርበት ቀና ብላ ብዙም ሳታሰማ ምራቋም ቱ ቱ ቱ አለች። ወይ ጨካኝ ነኝ ጸዳለ። ምን ታደርጊ አንቺማ፣ ያልወለደ አጋድሞ አረደ ይሉ የለ። የለኝም አንቺ ላይ ሲያፈጥ የጫማ ሰሪ። አይታው ፊቷንም ሳታነሳ ማሳበቋን ጅቦ እንዳያቀባት ይመስለዋል። አየሽ፣ ሊመሻ አካባቢ ሲሆን በቀላሉ አዋርቶ ሊወስደኝ የሚችል ይመስለዋል። ጨረቃ፣ ጨለማ፣ ከዋክብት ከቤት የሚያስወጥኝ ይመስለዋል። እንደሱ ጅብ አይደለሁም። ከሱ አይነት ሰው ጋር አልተኝ። ሰውነት ሁሉ መዶሻ አይመስለኝም። እኔ እኮ በልጅነቴ መዶሻ አላጥም። በማርና ወተት ነው ያደግኩት። ጫማ ሰራልሻለሁ እያለ እንደሚያታላቸው ደንበኞች ወሰድኩታ። ምስማሩን አይቀጠቅጥም እንዲያርፉ። እንዴት ነው የምታየው? እባክሽ ለምን አይጠላም? አንቺ አታዩም ሳትፈልጉ ሲያፈጥብሽ? እኔ ግድ የለኝም። እንትን መስየዋለሁ። ምንም ብሸረሙት ከጫማ ሰፊ ጋር አልሸረሙትም። ለምን አልሞትም? ወይኔ አንቺ መሸ። ገና ነሽ አንቺ። እኔ ጠቅልዬ ጨርሻለሁ። ልጠብቅሽ አለ። ግድ የለም ሂጂ፣ ግድ የለም ልጆች ባልሻል። ሐዘን ጉሮሯን የሰነገው አይነት ንግግሯን ቶሎ አቆመች። ሰማሽ አለ፣ የምታረጊያቸው ጫማዎች እሱ እየሰጠሽ ነው ይላሉ። ይበሉ፣ አለኝ ራሴ ገንዘብ አለኝ፣ መግዛት እችላለሁ። ጸዳለ መሸብሽ። የሚወድሽ ይመስላል። ሰፍቶ የጨረሰውን ጫማ ከቅድም ጀምሮ ጭኑ ላይ አስቀምጦ በአንቺ አቅጣጫ ሲቀላውጥ ነበር። እኔ ልሂድ፣ አሳዝኝ ቀይ። ሮጣ ሄዳ ከስር ደግፋለት ጸዳለን አሳዘለቻት። ጸዳለ ሸክሟን እያመቻቸች ወንዙን እየተሻገረች ሰላምታ አቀረበችለት። ዓለም ደህና ደሪ፣ ተጠንቀቂ ደግሞ አለቻት በጫማ ሰፊው አቅጣጫ እየተመለከተች። ዓለም እየሳቀች አየቻት። አፏን በእጆቿ ተመተመች።
ዝም በይ ለማለት። የራሷን ዕቃ ለጥቂት ጊዜ ያህል ለማሰባሰብ መደቡ ላይ ካነካከሰች በኋላ በጅቡ አቅጣጫ ተመለከተች። እሷን እያየ ይስቃል። ስማ ጅቡ አሰፋ። አቤት። በጣም አትጩህ፣ ወፎች ይሰማሉ። አዎ ብላ ደገመች። አሰፋ የተናገረው። አትጩህ እባክህ፣ እኔን እያየህ ቦርሳህን አትሰር፣ ጣትህንም አብረህ እንዳታስር። እሺ። ኧረ ዝቅ አድርግ ድምፅህን፣ ኩባያ ወይም ጣሳ አውጣሃል። ሳቃለ። ዕቃ የከተተበትን ቦርሳ ትከሻው ላይ ጫነ። ማታ እንዳትቀር፣ ፊት ለፊት የተቀምጠህ ሰው እንዲያቅልህ ነው የምታየኝ። እንለያያለን አለበለዚያ 1 ሰዓት ላይ ና። አመጣልሻለሁ ያልከኝን ጫማ ይዘህልኝ እንድትመጣ። እሺ እኔም ቤት። በተለያየ አቅጣጫ